ክፉ ምክራቸው በጌታ በኢየሱስ ስም ከህይወታችሁ ላይ ይፍረስ። በቤታችሁ ላይ የተመከረ ክፉ ምክር፣ በፋይናንሳችሁ ላይ የተመከረ ክፉ ምክር፣ በስራችሁ ላይ የተመከረ ክፉ ምክር፣ ማንኛውም ምክር መጽሐፍ እንደሚል የአኪጦፌልን ምክር መና እንዳደረገው እግዚአብሔር ከንቱ እንዲሆን እንዳደረገው እግዚአብሔር በሳሙኤል መጽሐፍ ላይ ሁለተኛ ሳሙኤል 15 ላይ እንደሚናገር 16 ላይ እንደሚናገር 17 ላይ እንደሚናገር እግዚአብሔር የአኪጦፌልን ምክር ቶታሊ ሙሉ ለሙሉ መና እንዳደረገው ሁሉ ዛሬ በጌታ በኢየሱስ ስም እጸልይላችኋለሁ። በህይወታችሁ ላይ የተመከሩ ክፉ ምክሮች፣ በዘመናችሁ ላይ የተመከሩ ክፉ ምክሮች፣ ማንኛውም የኢየሱስ ወገን ያልሆነ ኃይል ቤታችሁን፣ ትዳራችሁን፣ ህይወታችሁን በናዝሬቱ ጌታ በኢየሱስ ስም ለቆ እንዲሄድ አዛለሁ። ከዚህ ሰከንድ ጀምሮ በጌታ በኢየሱስ ክርስቶስ እግዚአብሔር ለእናንተ ያዘጋጀውን እቅድ በክፉ ምክር አይበላሽም። እግዚአብሔር ለእናንተ ያዘጋጀውን ብለሲንግ በክፉ ምክር አይበላሽም። የክፉ ሰዎች ምክር የክፉ ሰው ምክር የንጉሥ ዳዊትን ንጉስነት የሚሽር የእግዚአብሔርን እቅድ በዛ በዳዊት ላይ የነበረውን የእግዚአብሔርን እቅድ የሚሽር ነበረ። እግዚአብሔርን ስታምኑ ነገሮችን በመለኮታዊ ቃል ውስጥ እንደሚሰራ ማመን አለበት። እግዚአብሔርን አመንኩ ስንል የእግዚአብሔር ቃል በዘመናት መካከል የሚቀያየር ስላልሆነ የአኪጦፌልን ምክር መና እንዲሆን ሲያደርገው እንዲፈርስ ሲያደርገው እግዚአብሔር በህይወቱ ላይ እግዚአብሔር በዳዊት ህይወት ላይ የጀመረውን ነገር ስላልጨረሰ በእናንተም ህይወት ላይ እግዚአብሔር የጀመረውን እስኪጨርስ ድረስ የክፉ ምክር ኃይል በናዝሬቱ ጌታ በኢየሱስ ስም ከቤታችሁ ላይ ይነሳ። በጌታ በኢየሱስ ስም ከትዳራችሁ ላይ ይነሳ። በጌታ በኢየሱስ ስም ከፋይናንሳችሁ ላይ ይነሳ። የክፉ ምክር ኃይል የተሻረ ይሆን። እግዚአብሔር የክፉዎችን ምክር በኢየሱስ ስም አፈረሰ። የጠላት ምክሩ ፈረሰ በእናንተ ላይ። አሜን አሜን እያላችሁ ይህንን ኮሜንት ላይ በመጻፍ ኮፒ ሊንክ በማድረግ ሼር በማድረግ አብራችሁን አገልግሉ። ጸጋና ሰላም ይብዛላችሁ። ኢየሱስ እግዚአብሔር ልጅ ጌታ